እንዴት ናችሁ? ሶ ዛሬ እንኳን ያው ሌሎች ዲፓርትመንቶችን ሳይሆን ቢትዊን ኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግ ኮንፊውዝድ ሆናችሁ ለመምረጥ ግራ ለገባችሁ ሰዎች ይህን ቪዲዮ ጀባ ብያለሁ። ሶ what is computer science and software engineering? ምንድን ናቸው? በሁለቱ መሀል ያለው ልዩነት ምንድን ነው? and የቱ ከባድ ነው የቱ ቀላል ነው? ምን አይነት ፒሲ ያስፈልጋል ምናምን እነዚህ ተያያዥ ጥያቄዎች ስለሆኑ ኦፍ ኮርስ እኛም ሌሎችም ሰዎች ስንገባ አንዳንዶቻችን እንደዚህ አይነት ጥያቄዎች ይፈጠሩብናልና እቺ ነገር እስቲ unlike me ሌሎች ሲገቡ እንትን ብሏት ቼክ አድርገዋት እንዲገቡ እንደ ሶርስ ጀባን በለና እንጀምር። ሶ ኮምፒውተር ሳይንስ እንግዲህ ያው የተለያዩ አልጎሪዝሞች ላይ ቲዮሪዎች ላይ ኮምፒቲሽንስ ካልኩሌሽኖች ምናምን ላይ በጣም ፎከስ ያደርጋል። የተለያዩ አልጎሪዝሞች ላይ ዳታ ስትራክቸር ላይ ኤንድ ዴቨሎፕመንት ላይ ኤአይ ላይ ብሎክቼን ሴኩሪቲ እነዚህ ኔትወርኪንግ ኤቭሪቲንግ እነዚህ ነገሮች ላይ እንደ ፋውንዴሽን ሆኖ ጥሩ ላይክ ቤዝ ፎርም ማድረግ ይቻላል። ሲኤስ ላይ ሲቆም እነዚህ ነገሮች ላይ ጥሩ ፋውንዴሽን ቢልድ ማድረግ ይቻላል በሲኤስ። ሶ when come to software engineering እንትኖች ላይ ፎከስ ታደርጋላችሁ ማለት ነው። ሶፍትዌር ዴቨሎፕመንት ላይ ኦንሊ እሱ ላይ ብቻ ላይክ ሪኳየርመንት ከክላይንት ጋዘር ከማድረግ ጀምሮ እስከ ቢልድ እስከማድረግ እስከ ሶፍትዌር ሞዴሎች ሌላ ምን አለ እስከ ቴስት እስከማድረግ አውቶሜሽኖችን እስከ መስራት ምናምን እዛ ላይ ነው ፎከስ የምታደርጉት ማለት ነው። ያ ነው ልዩነቱ። ሶ ሲኤስ በጣም ብሮድ ነው ስኮፑ። when come to software engineering ደግሞ አንድ ነገር ላይ ነው ፎከስ የምታደርጉት የሚሆነው ማለት ነው። በምን ፒሲ ያስፈልገናል ለምትሉ ከሆነ ያው እንግዲህ ባለው ነው ሰው የሚጀምረው ያለው ፒሲ ይሆናል። ግን ኦፍ ኮርስ ላይክ ጥሩ ፒሲ ቢሆን ሪከመንድ ይደረጋል። ላይክ ጌሚንግ ፒሲ ምናምን ካላችሁ እሰየው፣ ካልሆነ ግን ዳትስ ፋይን ማለት ይስተካከላል። ብዙ ላግ ምናምን ቢገጥማችሁ ምናምን ፕሮሰስ እያደረገ በቃ ኢትስ ኦኬ ኖርማል። ሌላ ደግሞ ምን አለ ሁለቱም ከባድ ነው። እኔ ነኝ ያለ ፕሮግራሚንግ ነው ውስጥ የምትገቡት በቃ እልም ያለ በጎሽ ይገጥማችኋል በቃ መጨለል ሰዎች ያ በጣም እኔ እንጃ ብዙ ላይክ ዲፊከልቲዎች አሏቸው። ግን ኢትስ ኦኬ as long as passion እስካላችሁ ደስ ብሏችሁ ነው ዲፊከልቲዎቹም ሲገጥሟችሁ ኤንድ በጎችም ቢገጥሟችሁ ምናምን ኦፍ ኮርስ 12 ሰዓት ምናምን ሊፈጅባችሁ ይችላል። ዳትስ ፋይን ሲዲ የሆኑ ነገሮች but it's okay ምንም አያሳስብም። ዋናው ነገር ክሪቲካል የሆኑት ነገሮች አንድ ሰው የሚያስፈልገው ሲኤስ ውስጥ እና ሶፍትዌር ኢንጂነሪንግ ውስጥ ሲገባ ብዬ ማስበው ፕሮብለም ሶልቪንግ ስኪላችሁ በጣም አሪፍ መሆን አለበት። ባይሆንም ደግሞ ሂደን ከሆነ ያው ይገለጻል ማለት ነው ሲገቡ አይባችሁ ኤንድ እንትን ላይ ማትስ ላይ ጥሩ ብትሆኑ ሪከመንድ ይደረጋል በደንብ ኤንድ እንደ አማራጭ ደግሞ እንደ ኦፕሽን ላይክ ሲኤስ እንደ አለ አይደለ ምን ከምገባ የሚባሉባቸው ዲፓርትመንቶችም አይደሉም። አይ ቲንክ የሆነው የቀረ ካለ እንግዲህ we will discuss it በሌላ ቪዲዮ